የስንት ወር ደሞዝ ነው ያልሰጠችሽ? ትላንትና በግድ ያስፈረሙና የአንድ ወር ሰጡ። እሺ ብሩ ማለት ነው። ከዛ ልጁን በቃ ሁሉ ጊዜ ይፈክርብኛል። ምን እያለሽ? እገልሻለሁ። እሺ አይንሽን አውጣለሁ። በቃ ብሩን ስጠይቅ ሁሉም ይጨዋል። የስንት ወር ደሞዝ አልሰጠሽም እስካሁን? እሺ አሁን የአንድ ወር ቀርቷል። የአንድ ወር ሰጡኝ ትላንትና። እሺ የአንድ ወር ደሞዝ ነው የቀራቸው እነሱ ጋር፣ ግን ያኛውን ሁሉም ሰጥተዋል። የሰባቱንም አሁን እኮ አልሰጡም። ሲጠይቅ በቃ እዚህ አስቀምጪ አይደለም። አሁን አንቺ ከመጣሽ ስንት ወርሽ ነው እዚህ ቤት? ስምንተኛ ወርሽ ነው። የስንት ወር ደሞዝ ተቀብለሻል? አሁን የአንድ ወር ተቀበል። የአንድ ወር ብቻ? የሰባት ወር እነሱ ጋር ነው። የሰባት ወር በሙሉ እነሱ ጋር ነው። እሺ ሌላስ? በቃ ይፎክራሉ። እኔ ዝም ብዬ አሁን ምንም ማለት መውጣት ነው የምፈልገው። እሺ መጥፋት አትችይም? ይችላሉ። በቃ ቦታውን አዘጋጁና እኔ እወጣለሁ። ቦታ እንዴት እናዘጋጅልሽ? እሺ እኛ ላንቺ ቦታ ስራ ምናምን ካለ እኔ እወጣለሁ። ስራ እኮ አይጠፋሽም። የኢትዮጵያ ሰው ብዙ ስላለ አሁን አንቺ እነሱ ቤት የሉም ሳ ጠፍተሽ እንትን ማለት እኮ ትችያለሽ። ፖሊስ ጣቢያ መሄድ ትችያለሽ። አሁን ነው ወጥተሽ ማለት ነው። አሉ ቤት ልጅ እኮ አለ እና ምን ያደርጋል እሱ? አልተኛም። መጥቶ ልጁ ታስተዲ መጣ። السلام عليكم ورحمة الله وبركاته. جرجيرتو كم نجمة كل متابع كريستيان مسلم كلنا ودو إن شاء الله كلنا غلطوما كله شير لايف هي فيديو مجمع إثيوبيا جاغناش ودو هلا إثيوبيا أمبسا